አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያችሁ ነው። አሁን ብዙ ቄሶች፣ አሁን ብዙ ቄስ ተብዬዎች፣ ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተ ክርስቲያኗን ሳያውቋት፣ ቤተ ክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ የነሱ አለማወቅ ቤተ ክርስቲያኗ እንደማታውቅ ተደርጎ አስቆጠረብን። ስለዚህ መምህራኑ የትርጓሜ መምህራኑ የቴዎሎጂ ምሩቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ፣ ትርጉሙን የሚያስጠኑ ጽንሰ ሐሳቡን የሚያስረዱ ሰዎች አብረው ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካልን ይሄ ነው። አለበለዚያ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም።